Welcome back to my channel. ዛሬም እንደተለመደው አዲስ ቦታ ላሳያችሁ ነው። አብራችሁኝ ተጓዙ። ዛሬ እንግዲህ ፋየርስቶን ላይ ተገኝቻለሁ። መካከለኛ የሆነ የጣሊያን ምግቦችና መጠጦች የሚገኙበት ቆንጆ ስፍራ እንደሆነ ብዙ ሰው ነግሮኛል። እናም ይሄን ቦታ በአይኔ ለማየት መጥቻለሁ። መጀመሪያ ስገባ የቤቱን እርጋታ በጣም ነው የተመቸኝ። ሁሉ ጊዜ እርጋታ ያለበት ቦታ በጣም ነው የምወደው። ይሄ ደግሞ ለየት የሚያደርገው በጣም ረጋ ያለ አይደለም። እንደተለመደው አስተናጋጇ ጥሩ የሆነው ቦታ መርታ አስቀመጠችን። ወደ ገደለው በሚል ቀጥታ ወደ መረጣ ገባው። እናም ቪየትናም ሳመር ሮልስ ኤንድ ፊሽ ታኮ አዘዝን። ለሁለት ነበርን። ለዛ ነው ሁለት የተለያየ አይነት ምግብ ሁሌ ማዘው። እና መጠጡ በጣም ውሃ ነው። ውሃ ከመንገድ ተቀመጠ ብቻ ውሃ ነው። የአይስ ላቴን ፍቅሬን እንግዲህ ታውቃላችሁ። ሆኖ ምግቡ እስኪመጣ መቀመጥ ስላልፈለኩኝ ቦታውን መገብኘት ጀመርኩኝ። እናም እንዳገኘው ማመን አትችሉም። የተሳሳተ ግምት ነው የገመታችሁት። እኔ ያገኘው ሽንት ቤት ውስጥ ግብዳ ሶፋ እና የምግብ ፖስተሮች ነው። እሱም ሳያንስ ቲቪም አለ። ሽንት ቤት ውስጥ ምን ይሰራል ይህ ሁሉ ነገር እንዴ? ሳሎን ቤት ነው እንዴ? ወይ ጉድ እያልኩኝ ወደ ወንበሬ ተመለስኩኝ። እስቲ እናንተን ልጠይቃችሁ፣ ይህ ነገር ተገቢ ነው ትላላችሁ ወይስ? እናም እዚህ ጋር ምግቡ ከቻለ እናም ለመብላት በጣም ጓጓው። በጣም ነው የሚያምረው ሲታይ፣ በጣም ነው የሚያፈዛው እና ለመብላት እየተዘጋጀው ነው። እና ሁለት ክራንች ተሰጠኝ። በክራንች ነው የሚበላው አሉ። ክራንችን በለው ዱላም በለው ችግር የለውም። በአማርኛ ትርጉሙ እንደዛ ነው የሚሆነው። አንዱ ነው ብቻ። በሁለቱም አንስቼ መብላት ጀመርኩኝ። አያያዙ በጣም ይከብዳል። ከዚህ በፊት አንዴ ሞክሬው አውቃለሁ። ለምን እንደሆነ ግን አያያዙ ድጋሜ ጠፋብኝ። በየቀኑ ካልበላችሁት የማይገባችሁ ምግብ ምንድነው? እስቲ እኔ ሱሺ ነው። በመጨረሻ የሚያዝኩት ለዚህ ነገር ችርስ አይገባውም ትላላችሁ? ሬት ታይም ላይ ደርሰናል። ከበላነው ውስጥ ደስ የሚለው ፊሽ ታኮ ነበር። ሱሺው እንኳን ያን ያክል የሚካበድለት አይደለም። በህይወቴ የማልወደው ነገር ቢኖር የክፍያ ሰዓት ነው። ለበላነው ይህ ክፍያ ተመጣጣኝ ነው ብዬ አላስብም። ለቤቱ ግን ይገባዋል። ይህ ክስተት በአንድ አመት አንድ ጊዜ የሚገኝ እድል ስለሆነ በደንብ ነው ያጣጣምኩት። እኔ የምላችሁ ነገር እያላችሁን ጊዜ ሁሉ አጣጥሙት። እናም እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። Thank you for watching.